እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ይሄ ነገር ማስቀረት የምትችለው አንተ ነህ። ሶ አንተ አስቀራት። እኔን ለምን እዚህ ጉዳይ ውስጥ ታስገባኛለህ? እሺ ለምን መጣህ? እንደዛ እኮ ያው የራሷን ፍላጎት ለማስጠበቅ ምክንያቱም አንተ የምትፈልግ ከሆነ ተዋት። አንተ የምትፈልግ ከሆነ ተዋት። እኔ እኮ ያለ ሁለታችሁ ፍላጎት ደህና ነህ ግን ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደ እሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ፣ ይኸውልህ ይሄን ሀሳብ ነው እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። እሺ ውሳኔሽ ምንድን ነው? አንቺ ዛሬ ጠራሽኝ ለምንድን ነበረ? በቃ እዚህ ላይ አንብበው እንድትፈርምልኝ ብቻ። ለዚህ ነው ጠራሽኝ? አዎ በቃ እኔና አንቺ ነገር መብቃት አለበት። ይኸውልህ ነገሮች አንተ እኔ እንድናስተካክል የምነግርህን ነገር ዘንድሮ ወይ ዘንድሮ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን እንድታላችሁ ሰላም ያላችሁ ሁሉ ሰላም ይመስገን። ግን ጋር ሰላም ነው። ውድ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን ቤተሰብ እያልኩት ዛሬ ይዤ የመጣሁት ሩታና አብርሽ ወደ ቤተሰቦቻችን እውነት መናገር ከሆነ ይቺ እህታችን በጣም ማለት የሆነ ቀልድ ያለፈ ሌላ ነገር ያመጣል ማለት ነው። የምሬን እምላችሁ ቀልድ ከመጣል በላይ ከሆነ ማለት የማይሆን ውስጥ ይከታል ማለት ነው። እውነቷ ነው። እኔም ቢሆን ራሱ በጣም ያስጠላል ማለት ለምሳሌ ያስጠላል ያልኩት ምክንያት የኔ ነው ያለችው መሀል ላይ ሰው ሲገባ በጣም ያስጠላል የምር። እና ሆኖም ሳለ ግን እግዚአብሔር ትዳራቸው ውስጥ ጣልቃ ይግባ። ያኔ አይ ትዳራቸው መፈታት አለባቸው እያልኩት አይደለም። በነገራችን ላይ መሀል ላይ ማለት በደንብ ልብ በሉት ማለት የፈለኩት ሰው መሀል ላይ ሲገባ በጣም ያስጠላል፣ በጣም ከምለው በላይ ያስጠላል ማለት ነው። እና ወደ ቤተሰቦቻችን እህታችን በቃ ፊቺ አለችና ቀደደው፣ ቅድድ አደረገው። እሷ በወረቀት ላይ ማፍረም አለበት ስትል እንደው ወስቶ ቀድድ አደረገው ማለት። ያቺ ደግሞ ተደሰተች፣ በጣም ከምለው በላይ ተደሰተች ማለት ነው። በጣም ነው የተደሰተችው። ጉድ ነው። ወይ ዘንድሮ የምር ደግሞ ይሄ ልጅ በጣም ያጎቱ ለአብረሽ አጎቱ ልጅ ነው። በጣም ትትና አለው። በጣም ማርክ ማለት ነው። ትትና አለው በጣም ማለት ነው። ማለት ብዙ ጊዜ ቪዲዮ ላይ ስናይ በጣም በትትና ያወራል በጣም ማለት ነው። እና ወደ ቤተሰቦቻችን እንግዲህ እንደዚህ አይነት ነገር መጥፎ ነው ለማለት ፈልጌ ነው ይሄ ቪዲዮ የሰራሁት ያለሁት ማለት ነው። እና አሁን በቃኝ፣ ይበቃል፣ በቃ የኔና ያንተ ይበቃል፣ በቃኝ ያለች ነው ሩታ ማለት ነው። እና እንግዲህ ማለት አንዱ እንትን ከሆነ አንዱ ደግሞ አይ ብሎ እንትን ማድረግ አለበት። ሰው ስለሆነ ሰው ጥፋት ያጠፋል። ሰው አጠፋም ወይም ጥፋ ማለት እንትን ማለት ሳይሆን ልጁ ላይ ጥፋት አለው። ለምን እንዴት ብትሉ ብትጠይቁኝ ሁል ቀን ስናይ ቪዲዮ ላይ ከሌላ ሰው ቢያንስ እኮ የአብርሽ ቪዲዮ ላይ ገብታችሁ ቼክ ብታደርጉ አንድ ቢያንስ 7 አይሆንም እንዴ? ቤተሰብ የምር ነው የምላችሁ። እና በጣም ይደብራል እና እግዚአብሔር ትዳራቸው አንድ ያደርግ። ይደብራል እና አምላክ እግዚአብሔር ትዳራቸው አንድ ላይ ያድርግ። ሁል ቀን በትዳር ምክንያት ነው የነሱ ጭቅጭቃቸው። እስኪ አንድ ብላችሁ እስከ መጨረሻው ይዩት የነሱ ቪዲዮ ማለት ሁል ቀን በቃ የነሱ ሁል ቀን ጭቅጭቅ አንድ ነገር ጥሩ ነገር መልካም ነገር ከነሱ እንትን ላይ የሆነ የሚያስደስት ነገር አይተንንም አናቅም ማለት ያ ማለት ሁል ቀን የነሱ ጭቅጭቅ ሁል ቀን ቪዲዮ ሲሰሩ የነሱ ነገር በቃ። ግን ሩታ የተቀየመችው በበዓል ቀን ነው። አመት በዓል ቀን ያ ቪዲዮ ሙሉ በሙሉ አይቼዋለሁ። የምር በጣም ንዴት ውስጥ ይከታል፣ በጣም ያናድራል። እና ግን እሱ አብርሽ ለሩታ በፍጹም ቦታ እየሰጠ አይደለም ማለት ቦታ እየሰጠ አይደለም ያልኩት ምክንያት አስቡት፣ ሰው በዓል ቀን ቂም ይይዛል።
ሰው በበዓል ቀን የራሱ ቤት ለክፋት ይሰራል። በበዓል ቀን ሰው የተጣላ ሰው ካለ ዘመነ መለወጫ ላይ እኮ ይታረቃል እንጂ ሰው እኮ በበዓል ቀን ይጣላል እንዴ? ያ በዓል ቀን እነሱ እየተጣሉ እስካሁን በጣም ከባድ ነው። እና ያቺ ደግሞ ሮሚ ተደሰተች። በጣም ነው የተደሰተችዋ። እረ መጥፎ ነው የሰው ትዳር ላይ ጥልቅ ብሎ መግባት በጣም መጥፎ ነው። እግዚአብሔርም አይወድም እንደዚህ አይነት ነገር። እና ውድ ቤተሰቦቻችን ሩታም ደግሞ እንደሚታዩት ማለት ጥሩ ሁኔታ ውስጥ አይደለችም እታችን ማለት እንደዚህ ደግሞ ሁል ቀን የነሱ ጭቅጭቅ በጣም መጥፎ ነው። አንድ ሰው ሪላክስ መሆን አለበት። የራሱ አይምሮ ሪላክስ ማድረግ አለበት። በዚህ ሁኔታ ውስጥ እያለች ራሱ ልጅቱ ለሷ ራሱ ለሩታ ራሱ መጥፎ ነው ጭንቀት ማለት ነው። በእንደዚህ ሁኔታ ውስጥ እያለች እንደምታዩት እርጉዝ ናት። በዚህ ላይ ደግሞ እንደዚህ አይነት ነገር በቃ መጥፎ ነው። እሷ ሪላክስ ማድረግ አለባት። የራሷ አይምሮ ማድረግ ወይም ራሷ አይምሮ በቃ እንትን ማድረግ አለባት። ለራሷ ራሷ ጊዜ መስጠት አለባት። መጥፎ ነው ለሷ ራሱ ሁል ቀን ብስጭት፣ ሁል ቀን ጭቅጭቅ ለሷ ራሱ ጥሩ አይደለም ብዬ አስባለሁ። ወደ ቤተሰቦቻችን እንግዲህ ፈጣሪ አንድ ያድርጋቸው። ምክንያቱም ገና በዚህ እድሜ እነሱ በጭቅጭቅ በጣም ከባድ ነው። ፈጣሪ እንግዲህ አንድ ያድርጋቸው። ከእነሱ መሀል ላይ የተነሳው እንግዲህ ማዕበልና ወጀቡ ጠጥ ይበል። እንደዚህ አይሻልም? ወደ ቤተሰቦች እንደዚህ ብለን እንዲህ ሲጀመር ሰው መሀል ላይ ጎደኛ ከገባ በጣም ከባድ ነው። በጣም ከባድ ነው። እና ፈጣሪ እንግዲህ አንድ ያድርጋቸው። ውድ ቤተሰቦቼ እየለቀስኩ ነኝ። ምን ላድርግ እንግዲህ ውድ ቤተሰቦቼ በጣም እያሳዝናል። በጣም እያሳዝናል ከሚለው በላይ አይ ቤተሰብ በጣም እያሳዝናል። ወረቀቱ ሲቀደድ ያቺ ደስታውን አልቻለችም። በጣም ነው እየተደሰተችው። አቦ በጣም ከባድ ነው። ላይክ አትርሱት ውድ ቤተሰቦቻችን። ፈጣሪ አንድ ያድርጋቸው። ትዳራቸውን ሰላም ጤና ይስጥን እግዚአብሔር። እውነት ሩታ በጣም ነው በአይምሮም እየተጎዳች ናት። እውነት የምናገር ከሆነ ትምህርቷን ትታ ቤተሰቦቿን ትታ እንግዲህ አያችሁ፣ መቼም በሆን እኮ ሰው አይታመንም። በነገራችን ላይ ፍራንክ ነው የሚባል ነገር ላይ ውድ ማለት እንትን አለው ቀልድ ነው የሚባለው ነገር ላይ አሉ ችግር አለበት ችግር ይኖረዋል። እና ብዙ ሰዎች ቀልድ እየሰራ ወይም ፍራንክ እየሰራ ትዳራቸው የፈረሱ ሰዎች አሉ። እና እንደዚህ ፍራንክ እየተባለ አሁን እንደተለመደው በቃ ፍራንክ ነው እየተባለ መሀል ላይ እውነት ይሆናል ማለት ነው። እና መጥፎ ነው። ሰው በትዳር ውስጥ እንደዚህ አይነት ነገር መፈጠር ወይም መከሰቱ በጣም ያስጠላል። እና ላቸዋለሁ ውድ ቤተሰቦቼ ደግሞ ልጅቱ በዚህ ሁኔታ እያለች እንደዚህ ደግሞ ጭንቀትም መጥፎ ነው። በጣም ይደብራል። እና ፈጣሪ አንድ ያድርጋቸው። አብርሽ አንድ ሩታ ብቻ ሳይሆን ቢያንስ እኔ የሚያውቀው ውስጥ 6 ልጆች እንደዛ ይሆናሉ ብዬ አስባለሁ። እንግዲህ ቤተሰብ እና እናንተም ታውቁታላችሁ። እና ላይክ አትርሱት። አመሰግናለሁ። ቀጣይ ቪዲዮ በቀጣዩ ቪዲዮ እንገናኛለን። ውድ ቤተሰቦቼ በጣም አመሰግናለሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ቀጣዩ ቪዲዮ እንገናኛለን። ደህና ሁኑ። በጣም አመሰግናለሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። አመሰግናለሁ።
ቸር ጊዜ ይሁንላችሁ እመኛለሁ። ቻው